ሰላም ሰላም ውዶቼ ቺክን ብሪያኒ ወይም የዶሮ ብሪያኒ እንሰራለን። ዶሮውን እንዲቆራርጬ አዘጋጅቻለሁ። እርጎን የተጠቀምኩት እርጎ ጨመርኩኝ። ቅመም ጨምሬያለሁ። ከሁሉም ሚክስ አድርጌ እዚህ ጋር ነጭ ሽንኩርት ነው የተጠቀምኩት። ነጭ ሽንኩርት ላይ ጨው ስላለ ጨው አልጠቀምም። እዚህ ጋር ኩዝብራ እና ናና እርጥቡን ትንሽዬ ከትፌ ማለት ነው። እዚህ ጋር የተጠበሰ ቃሪያ ጨምሬያለሁ። ሎሚ እጨምቅበታለሁ ማለት ነው። እዚህ ጋር እናንተ እንደ እንትናችሁ ነው። ጊዜ ካላችሁ ማታም እንደዚህ አዋህዳችሁ ጠዋት መስራት ማለት ለነገ ምሳ ማታም አዋህዳችሁ ማደር ትችላላችሁ። ጊዜ ከሌላችሁ ደግሞ 1 ሰዓትም 2 ሰዓትም ማስቀምጣችሁት መስራት ይቻላል። በደንብ እንዲዋሃድ ከእንትኑ ጋር ማለት ነው። ከዛ እንደዚህ አዋህጄ ከቨር አድርጌ ፍሪጅ አስቀመጥኩት ማለት ነው። እኔ ጠዋት ነው ያዘጋጀሁት ከሰዓት ለምሰራ። እዚህ ጋር ቃሪያ ያለ፣ ዝንጅብል፣ ማጂ፣ ሽንኩርትና ቲማቲም ነው ያለው። ከዛ ጨመርኩኝ ማለት ነው። ዘይቴን ብረት ድስት ላይ አድርጌ ሽንኩርቱንና ዝንጅብሉን ጨመርኩኝ። ሁለቱ አንድ ላይ በደንብ ትንሽ ጥብስ ሲልልኝ ቲማቲሙንና ቃሪያውን የጨመርኩት። ቃሪያ የሆነ ቃና ይሰጣል በነገራችን ላይ። እሺ ጋይስ ምግብ ላይ የራሱ የሆነ ቃናም ቴስትም አለው። ከዛ ሁሉንም እንደዚህ ማሰል አረኩኝና እዚህ ጋር በርበሬ፣ ይሄ የኛ በርበሬ ዛላው የለም እሱን፣ ሄል እና ቁርንፉድ ነው የተጠቀምኩት። ትንሽዬ ቀረፋ ማለት ነው። ላይክ የሻይ ቅመም እንደምንለው እኛ ማለት ነው። እሱን የተጠቀምኩት። ቃናው በጣም አሪፍ ነው የሚሆነው። ከዛ ሁሉንም እንዲህ በደንብ ካዋሃድኩ በኋላ ቅድም እንትን ያልኩትን ዶሮ እንደዚህ ጨምሬው አማሰልኩት ማለት ነው። በዚህ መልኩ ከዛ በደንብ ጥብስ ማለት አለበት። የሆነ ነገር ስታቁላሉት ምግብ በተለይ ጣዕም ይሰጣል። ከዛ እንደዚህ በደንብ አቁላላውት ማለት ነው። ከዛ ውሃዬን የሩዝ ውሃ ጣድኩኝ። ጨው ነው እዚህ ጋር የጨመርኩት ውሃዬ ላይ። ከዛ እዚህ ጋር ኩዝብራ፣ ሎሚና ይሄ ቅድም የተጠቀምኩት ሄልና እንትን ማለት ነው ሚስማር ወይም ቁርንፉድ፣ እሱን አንድ ላይ ያደረኩኝና ሩዝ እንዳይቦካባችሁ እንዲቀረት ሲለው ብዙ ጊዜ አውጡ። ከዛ ጨረስኩኝ፣ አንጣፈፍኩኝና ሩዜ ላይ ያደረኩት ማለት ነው። ሁሉንም በዚህ መልኩ። ከዛ ይሄ ፉድ ከለር ወይም እናንተ ዛፈራን መጠቀም ትችላላችሁ። ናና ነው እዚህ ጋር ያረኩት፣ እርጥብ ናና። ከዛ ከበር አረኩት። ዋው የሚያምር ሆኖልኛል። እዚህ ጋር ሩዝ እንደዚህ ሲሆን ደስ እኔ ጭምልቅልቅ ሲል አልወድም ሩዝ። እዚህ ጋር እንቁላል ቀቅዬ ፉድ ከለር ነው የቀባሁት። እዚህ ጋር ዶናት ምናምን እየሰራው ነበር ለልጆቹ። በዚህ ነው የጠበስኩት። ይሄንን መጥበሻ ገዝቶ ገላግሎኛል ሰውዬው። በጣም ነው አሪፍ አድርጎ ነው የሚጠብሰው ሲጠብስ። ከዛ ለሰዎቹ በዚህ መልክ ሳህናቸው ላይ ያረኩላቸው ነው። እዚህ ጋር የጠበስኩትን እንቁላል የደረደርኩት ከላይ ሙከሰራት አደረኩኝ። ቴስቱ ጋይስ ልነግራችሁ አልችልም። በጣም አሪፍ ነው፣ ሞክሩት። የሁሉም ቤት የብሪያኒ አሰራር ይለያያል። እኔ በዚህ መልኩ ነው የምሰራው። በጣም ነው የሚጣፍጠው። ዋው ከ10 9 ሰጥቻለሁ እኔ። እናንተ ስንት ሰጣችሁት? ኮሜንት ላይ ዱቅ አድርጉ። የምሬን ነው ጋይስ፣ በጣም ነው የሚጣፍጠው። እወዳችኋለሁ። ስለምትወዱኝ ስለምታበረታቱኝ በጣም ነው ማመሰግነው። ክበሩልኝ። ባይ ባይ።